በጭራሽ ትግራይ ላይ የሚጀመር ጦርነት እንደሌለ ላረጋግጥ እወዳለሁ ሲሉ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ሻዕቢያ ዳግም ሕዝባችንን እንዲበድል ዕድል አንሰጥም፣ ምናልባት ከሞከረ ደግሞ የመጨረሻ ሙከራው ነው የሚሆነው ብዬ ነው እኔ የማምነው። የፌዴራል መንግሥት በርካታ ሰራዊቱን ወደ ትግራይ በማጓጓዝ ክልሉን እንደከበበ እየተነገረ ቢሆንም ጠቅላይ ሚኒስትር አብይ አህመድ ግን በጭራሽ ትግራይ ላይ የሚጀመር ጦርነት እንደሌለ ላረጋግጥና ለመግለጽ እወዳለሁ ሲሉ አስታውቀዋል። ነገር ግን ህወሓት ከቃላት አልፎ ወደ ትንኮሳ ከገባ ውጊያ እንደማይቀር አመልክተዋል። ጠቅላይ ሚኒስትሩ ይህን የተናገሩት በትግረኛ ቋንቋ በሰጡት ቃለ መጠይቅ ነው። በኢትዮጵያ ዜና አገልግሎት ትላንት ምሽት በተላለፈው ቆይታቸው ትግራይን እና የኤርትራን የተመለከተ ሰፋ ያለ ማብራሪያ ሰጥተዋል። በማብራሪያቸው ህወሓትን ከ50 ዓመት በፊት በነበረ እሳቤ ተቸንክሮ የቆየ ቡድን ነው በማለት ተችተዋል። ከ2 ዓመት በላይ የተካሄደውን ጦርነት የቋጨውን የፕሪቶሪያው ስምምነት እንዳይፈጸም ምክንያት የሆነውም ህወሓት ነው ሲሉ ከሰዋል። ስምምነቱን ራሱ ከህግ አፈንግጦ ለዳግም ጦርነት እንደ ምክንያት እያቀረበው ነው በማለት ገልጸዋል። አብይ አክለውም ህወሓት በሰፊው ወታደራዊ ዝግጅት ላይ እንደሚገኙ ጠቁመዋል። የፌዴራል መንግሥት የልማት በጀት እየላከ ቢሆንም ህወሓት ግን በጀቱን ለታጣቂዎች ቀለብ እያዋለው ነው ሲሉ ጠቅላይ ሚኒስትሩ ተናግረዋል። ምንም እንኳን ቡድኑ ይህን ቢያደርግም በትግራይ ላይ ጦርነት የመክፈት ፍላጎት የለንም ማለታቸው ተሰምቷል። ሆኖም ወታደራዊ ትንኮሳ ካደረገ ግን ከዚህ ቀደም ከነበረው በተለየ ሁኔታ ውጊያ ሊኖር እንደሚችል አመልክተዋል። በበኩላችን ትግራይ ላይ የሚጀመር ጦርነት እንደሌለ ላረጋግጥና ለመግለጽ እወዳለሁ። በትግራይ ዳግም ውጊያ የመጀመር ፍላጎትና ሐሳብ እንደሌለን ህዝባችን ማወቅ አለበት። የኔ አቋም ግን ወደ ወታደራዊ ትንኮሳ ከገባ እንደ ቀድሞ መስሎሽ ጎርፉ ይወስድሻል ብቻ ነው ማለት የምችለው ሲሉ አብራርተዋል። አብይ በትላንቱ ገለጻቸው ስለ ኤርትራ መንግስትም ተናግረዋል። በትግራይ ጦርነት ወቅት የሻዕቢያ ሰራዊት ወደ ክልሉ ገብቶ ብዙ ውድመትና ጉዳት ማድረሱን አስታውሰዋል። ከዚህ ኃይል ምንም ጥሩ ነገር ማግኘት የማይታሰብ ነው ያሉት ሻዕቢያ ዳግም ህዝባችንን እንዲበድል ዕድል አንሰጥም፣ ምናልባት ከሞከረ ደግሞ የመጨረሻ ሙከራው ነው የሚሆነው ብዬ ነው እኔ የማምነው ማለታቸው ሰምተናል።